ሰላም እንዴት ናችሁ? ዛሬ በመሶብ አርት ስኩል ከሚገኙ የሲኒማቶግራፊ ተማሪዎቻችን ጋር የጥያቄና መልስ ቆይታ አድርገናል። እንደምትወዱት አልጠራጠርም። አብራችን ቆዩ። እሺ፣ ሰላም። ስምክ ማን ይባላል? ሄኖክ ሳምሶን እባላለሁ። ቤተል እባላለሁ። ሂሩት እባላለሁ። አቤኔዘር እባላለሁ። ስሜ ብሩክ ፍሳ ይባላል። የሲኒማቶግራፊ ተማሪ ነኝ። በጣም አሪፍ ብሩክ። ጥያቄ ልጠይቅህ፣ ቅር አይልክማ? እሺ። ስንት አይነት የካሜራ ብራንዶችን ታውቃለህ? በትንሹ 5 ከጠቀስክልኝ ሽልማት እንሸልምሃለን ማለት ነው። 6 ወር 5። እሺ፣ ጥቀስልኝ ስማቸውን። ካነን፣ ሶኒ፣ ፓናሶኒክ፣ ፉጂ፣ ኒከን ይበቃል። ትንሽ አትሞክርም? ሌላ ኢንፍሮንት ኦፍ ካሜራ ሲሆን ጠፋብኝ። ካኖን፣ ሶኒ፣ ሌላ በቃ አይ ትንሽ አስቢ። የለም ለጊዜው የለም። እሺ ካነን፣ ሶኒ፣ ብላክ ማጂክ፣ በስ ትንሽ ነው የቀረ። ሌላ ግድ የለም ትንሽ ሞክር። ሽልማቱ እንዳያመልጥክ። እንግዲህ ሽልማቱን ፈልጌ ነበረ ግን አልተሳካም። እሺ እንግዲህ ተመልካቾቻችን እንዳያችሁት 3 ጠቅሶልናል። በጣም እናመሰግናለን። እሺ መልካም ጊዜ። እሺ ሃይ እንዴት ነህ? ዳን እሺ ምን እየሰራችሁ ነው? አሁን ፕሮዳክት ፒክቸሮችን ለማምጣት ከፍ ዝቅ እያለ ነው እስከምታይ እና ላይቲንግ እስካሁን የተማርናቸው ነገሮች እስቲ ወደ መሬት ለማውረድ እየሞከረ። በጣም አሪፍ። እሺ እስካሁን ባለው ቆይታ ምን አይነት ነገሮችን አግኝተሃል? ብዙ ስኪሎችንም በቲዮሪም ሆነ በአክቹዋል ደግሞ ወደ መሬት የሚወርዱ ነገሮችንም ወስጃለሁ። መሶብ አሪፍ ነው። ላይክ ብዙ ኢኩፕመንቶች አሉ። በቲዮሪ ብቻ ሳይሆን ደግሞ ላይክ በፕራክቲስም ብዙ ነገሮች እየሰራን ስለሆነ በጣም አሪፍ ኤክስፒሪየንስ ነው ያለኝ እስካሁን ድረስ። አልሐምዱሊላህ። ቴንክ ዩ በጣም እሺ። ዛሬ ላይ ያው አንዳንድ የፎቶ ፓርቶችን እንዴት ኮምፖዝ አድርገን ሳብጀክታችንን አልፍ አድርገን እንዴት እንደምናነሳ እያየን ነው ማለት ነው። ቆይታችሁ አሪፍ ነው? በጣም ደስ ይላል። አሪፍ እየሄደን ነው። ደስ ይላል። ቴንክ ዩ። እሺ እኔም አመሰግናለሁ። እሺ አሁን እዛኛው ግሩፕ ሄደን እዛ ጋር ያሉትን ደግሞ ቼክ እናደርጋለን ማለት ነው። ሃይ ሰላም ነው። ሰላም እንዴት ነህ? ዳንስ ይመስላል። እሺ ምን እየሰራችሁ ነው? አሁን ፎቶ እያነሳን ፕሮዳክት ፎቶ እያነሳን ነው። ጀስት ስሉ ግድ አሪፍ እያነሳን ነው። እስካሁን ባለው ቆይታ ምን አግኝቻለሁ ብለህ ታስባለህ? ያለውስ ነገር እንዴት ነው? ምን አስቸገራችሁ እስካሁን? ኧረ ሁሉም ፐርፌክት ነው። ስለዚህ ካሰብኩት በላይ ነው እያገኙት ያለው። ሰኒ እማራለሁ ያልኩት ስንት ነው? በቃ ከዛ በላይ ነው ያገኙት ያሉት እና አሪፍ ነው። አይ ቲንክ ቴንክ ዩ በጣም ችግር። አሁንም ማሳይሽን የካሜራ ቪው ፋይንደር ብራንዱን ገዝታ ታደርጊልኛለሽ ማለት ነው። ትስማሚያለሽ? እሺ እሺ። ምን ብራንዱን ነው? ያ ብራንዱን ስሙን ትነግሪናለሽ። ኦኬ ካኖን። አንድ ድል እንስጣት። እሺ ካኖን ብዬ ነበር አልሆነማ። ሶኒ አሁንም አልተመለሰም። እሺ ቤተል ቴንክ ዩ በጣም እሺ። ከባድ ነው። ሶኒ አይደለም፣ ካነንም አይደለም። ከነሱ ውጭ እሺ ስሙን። ጥሩ እየሄድክ ነው። ሜቢ ብላክ ማጂክ። አልተመለሰም። ሶኒ በትክክል አልተመለሰም። ሀይ ድጋሚ ተገናኘን። ክላስ እንዴት ነው? ክላስ በጣም ቆንጆ ነው። አሪፍ እየሄደ ነው እስካሁን ድረስ። በጣም አሪፍ። እሺ ስለ መሶብ ከየት ነው ኢንፎርሜሽን ያገኘኸው? እንደ ምርጫክስ እንዴት ሊሆን ይችላል ከሌሎቹ ትምህርት ቤቶች በተለየ? ኦኬ መሶብን ያየሁት ቲክቶክ ላይ ነበር፣ ማስታወቂያችሁን አየሁት። ከዛ በኋላ ሞር ኢን ዴፕስ ገብቼ ፔጃችሁን አየሁት። ቆንጆ ነበረ። የሰውም የጠያይኳቸው ሰዎችም ነበሩ እዚህ የተማሩ ጥሩ ነበረ የሰጡኝ እንትን ኢንፎርሜሽን። ስለዚህ መጥቼ ለመዘገብ ችያለሁ እዚህ። በጣም አሪፍ። እሺ እዚህ በመምጣት ያገኘሁት የተለየ ነገር አለ ብለህ ታስባለህ? አዎ ያስተማር መንገዱ
ያስተምሩት መንገዱ በጣም የተለየ ነው። ለምን ሌላ ቦታ ጀስት ቲዮሪ ብቻ ይበዛል፣ እዚህ ደግሞ ቲዮሪ ብቻ ሳይሆን ወደ መሬትም እያወረድ ነው። ሞር ደግሞ የተለያዩም ጥያቄዎች እየጠየቅን ከሳብጀክት ውጭም ስለምንማር ሞር ላይክ ፓሽኑ እንዲገባልን አድርጎናል ብዬ አምናለሁ። በጣም ነው የማመሰግነው። እሺ ያብስራ እንዴት ነህ? ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። እሺ መሶብን እንዴት ምርጫ ካደረገው እና ከስለ መሶብ ደግሞ ከየት ነው ኢንፎርሜሽን ያገኘው? መሶብን ኢንፎርሜሽን ያገኙት አንድ ከሶሻል ሚዲያ ነው ስፔሲፋይ እንትን ቲክቶክ ላይ። ከዛ አይ ቲንክ በጣም ሳያቸው አይ ቲንክ ፐርፌክት መሰሉኝ። ከዛ ሰው ማጠያየቅኩኝ። ከዛ ደግሞ ኢንፎርሜሽን በደንብ ያገኙት አይ ቲንክ ከዝኔ እዚህ ይማር ነበር ትማራለች፣ ወንዱም ይማራል። ከዛ በሁለቱም ኢንፎርሜሽን ያገኙት። ከዛ ተማርና ማሉኝ። ከዛ አይ ቲንክ ሶሻል ሚዲያ ሳይሆን ፐርፌክት ነው የሚሰሩት ሁሉ ነገር ፐርፌክት ነው። ከዛ ለመግባት ወሰንኩ ማለት ነው። በጣም አሪፍ። እዚህ ትምህርት ከጀመርክ ስንት ጊዜ ሆነክ? አይ ቲንክ ወደ 1-2 ወር ሊሆነኝ ነው። ግን እስካሁን ሳየው በጣም ደስ ይላል፣ አሪፍ ነው። አቀባበላቸው ምናምን ደስ ይላል። እስካሁን በቆየባቸው ወራቶች የተለየ ያገኘሁት ነገር አለ ብለህ የምታስበው ነገር አለ? አዎ አይ ቲንክ ለመማርም ከአስተማሪዎቹ ይወሰናል አይደለ? አስተማሪዎቹም ሁሉም አሪፍ ናቸው እና ደግሞ ሁሉም ፕሮዳክት አላቸው። አንዳንድ ቦታ ስቴጅ ፕሮዳክት አታገኝም፣ ሁሉም ፕሮዳክቶች ማለት ነው። እዚህ ደግሞ ለመማርም ያለሽን ሁሉ ለማዳበርም ሁሉ ነገር ፕራክቲስ ለማድረግ አሪፍ ነው እና አይ ቲንክ አሪፍ ብዬ አስባለሁ። ፎር ዘ ፊውቸርስ አሁን በተማርክበት ዘርፍ እሰራለሁ ብለህ ታስባለህ? አዎ የገባሁበትም ለዛ አንድ ምክንያት በሱ ነው ስልሽ ወደፊትም ያለመው እሱ ነበረ። ጀስት ለመማር ነው እሱን አሳኳለሁ ብዬ አስባለሁ። ቴንክ ዩ በጣም ችግር የለም።